በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ምንም ቅርጽ አልነበራትም፣ ባዶና ጨለማ ነበር። የእግዚአብሔር መንፈስ ግን በዚያ ነበር። በመጀመሪያው ቀን እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃንን መልካም እንደሆነ አየ፣ ብርሃንንም ከጨለማ ለየ። ብርሃንን ቀን፣ ጨለማን ደግሞ ሌሊት ብሎ ጠራው። በሁለተኛ ቀን እግዚአብሔር ከጠፈር በታችና ከጠፈር በላይ ያሉትን ውኆች ለየ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። በሦስተኛ ቀን እግዚአብሔር ከሰማይ በታች ያለው ውሃ አንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው። ከዚያም እግዚአብሔር ምድርን ፍሬን የሚያፈራ ዛፍ ታብቅል አለ። እግዚአብሔርም ያ መልካም እንደሆነ አየ። በአራተኛው ቀን እግዚአብሔር ቀንና ሌሊትን ይለይ ዘንድ ብርሃናትን በሰማይ ጠፈር ይሁን አለ። እግዚአብሔርም ሁለት ትላልቅ ብርሃናትን አደረገ፣ ፀሐይን ለቀን ጨረቃን ደግሞ ለሌሊት። በተጨማሪም ከዋክብትን ደግሞ አደረገ። ይህም መልካም እንደሆነ አየ። በአምስተኛ ቀን እግዚአብሔር ባህር ሕያው ያለው ነፍስ ባላቸው ነገሮች ይሙሉ አለ። አዕዋፍም ከሰማይ በታች ባለው ሰፊ ክፍተት ይብረሩ አለ። እግዚአብሔርም መልካም እንደሆነ አየ። በስድስተኛው ቀን እግዚአብሔር ምድር ልዩ ልዩ ፍጥረታትን እንደ ወገኑ ታስገኝ አለ። እንስሳቶችም ምድርን ሞሉ። እግዚአብሔርም ሰውን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ከዛም ሰው ረዳት እንደሚያስፈልገው አወቀ፣ ከባድ እንቅልፍም ጣለበት። ከዛም ከግራ ጎኑ አጥንት ወስዶ ሴት አድርጎ ሰራት፣ ወደ እርሱም አመጣት። ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም አላቸው። እግዚአብሔር የሰራውን በሙሉ ተመለከተ፣ መልካም እንደሆነም አየ። እናም በሰባተኛው ቀን እግዚአብሔር አረፈ፣ ባረካትም ቀደሳትም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ምንም ቅርጽ አልነበራትም፣ ባዶና ጨለማ ነበር። የእግዚአብሔር መንፈስ ግን በዚያ ነበር። በመጀመሪያው ቀን እግዚአብሔር ብርሃን